ቤተሰቦች ቀጣይ የሚቀርበው ግጥም ወይኔ ግን ፕሊስ ግጥሙን እያነበበ እንዳታቋርጡት ማናችሁም ሁላችሁም። አደራችሁ እንዳታቋርጡኝ። ቤተሰቦች ቀጣይ የሚቀርበው ግጥም ለውዷ ሀቢባ መታሰቢያ የሚሆን ግጥም ነው። እንግዲህ ሀቢባን ስለ ሀቢባ ጥንካሬ፣ ስለ ሀቢባ ብርታት፣ ስለ ሀቢባ ደግነትና መልካምነት ሙሉ በሙሉ መግለጽ ባይችልም ግን በዘንድሮ ዓመት ከተገጠሙ ግጥሞች መካከል ለሰው መታሰቢያነት አንደኛ ደረጃ የሚይዝ ግጥም ነው። ላይዋ ላይ ደርባ የደግነት ካባ ላጣ ለቸገረው ሆዷ የሚባባ አባብላ የምታብስ የሚስኪንን እንባ ባለደግ ልቧ ቆንጆዋ ሀቢባ የሷን ስብዕና መግለጹ በግጥም ካላት ክብር አንጻር ምንም ባይመጥንም ሳናመሰግናት ዝም ብሎ ማለፉ ያስብለናልና ውለታ ቢስ ክፉ ቃላት አሰጋግተን ትንሽ እንበላት ከላይ ከፈጣሪ እንቁልብ ያደላት በምሰራው ስራ ኩራት የማያውቃት አንዳንዴ እንደ እህት አንዳንዴ እንደ እናት ሆና እየቀረበች ለብዙዎች ችግር ሰርክ የምትፈጥር ምክንያት ድንቅ ሴት ናት እሷ ሁሉ የሚወዳት። ብዙዎች ሲያውሉት ከፊሉ ለስድብ ከፊል ለጭፈራ እሷ ግን በመምረጥ ቅን መልካሙን ስራ ደከመኝ ሰለቸኝ ሳትል ለአንድ ቀን ለታመመ ደራሽ አጉራሽ የወደቀን በተለይ ለማዳም ቅመም በተለይ ለነ ማዳም ቅመም በቁስላቸው ቆስላ አብራ በመታመም ፍቱን መድኃኒት ናት ዶክተር ናት ወጌሻ ሳቋ ጨዋታዋ ብቻውን የሚሆን ህመም ማስታገሻ ፈጣሪ ያቆያት በሰላም በጤና እስከ መጨረሻ እስከ ቤተሰቧ ክፉ ሳያገኛት አንዴም አያንቅፋት የህይወት እንቅፋት ትካዜና ሐዘን ከዙሪያሽ ርቆ በደስታ በድሎት ሳሎን ጓዳሽ ድምቆ ሁሉ እንደወደደሽ ከነ ክብርሽ ኑረሽ በወግ በማዕረግ ልጆችሽን ድረሽ በዕድሜ ላይ ዕድሜ በስኬት ላይ ስኬት ይደራረብልሽ ኑሪልን የኛ ሴት። ቲክቶክ ላይ ቢኖርም እንክርዳድ ገለባ ጣፋጭ ፍሬ እንዳለ አሳይታናለች በተግባር ሀቢባ። በጣም እናመሰግናለን ቤተሰቦች፣ በጣም ነው የሚያኮሩት። ጊፍቱ እስካሁን አልተቋረጠም። የኔም ግጥም እንዳልተቋረጠ ተስፋ አደርጋለሁ። በስርዓት ተሰምቷል አይደል? ዋው በጣም አንደኛ